ፊልሙ የሚጀምረው እንደ አውሮፓውያን አቆጣጠር በ1947 አንዲ ዱፍሪ በተባለ ስኬታማ የፖርትላንድ ባንክ ምክትል ስራ አስኪያጅ ሚስቱንና ፕሮፌሽናል ጎልፍ ተጫዋች የነበረውን ፍቅረኛዋን በመግደል ወንጀል ሲከሰስ ነው። አቃቢ ሕግ ያሉትን ማስረጃዎች በማቅረብ አንዲን ጥፋተኛ ነው ብሎ ከሰሰው። አንዲ ግን ወንጀሉ እንዳልፈጸመው እንዲሁም የሚስቱ ፍቅረኛ ቤት ድረስ ሄዶ እንዳላገኛቸው፣ በቤቱ አቅራቢያም መጠጥ እየጠጣ መሳሪያን ይዞ እንደጠበቃቸው፣ በኋላ ግን ሀሳቡን በመቀየር በመኝታ እንዲያልፍለት ወደ ቤቱ እንደሄደ፣ በመንገድ ላይም መሳሪያውን ሮያል ወንዝ ውስጥ እንደጣለው ተናገረ። አቃቢ ሕጉም የአንዲን የእግር አሻራ፣ የጣት አሻራ ያለበት ጥይትና የመጠጥ ጠርሙስ እንዳገኙ፣ ከሁሉም በላይ ሚስቱና ፍቅረኛዋ ተገድለው መገኘታቸውን በማስረጃነት አቀረበ። ሁሉም ማስረጃዎች በቀጥታ ወደ ንጹሐን እንዲያመለክቱ፣ እሱን ለመካድ ምንም መንገድ አልነበረውም። የሜይን ግዛት የሞት ቅጣት ስለሌለው ሁለት ተከታታይ የእድሜ ልክ ስርዓቶች እንዲያሳልፍ በጭካኔ ወደሚታወቀው የሻውሻንክ እስር ቤት ተላከ። አንዲ ንጹህ መሆኑን ቢናገርም ቀዝቃዛና አስተዋይ ባህሪ ሁሉም ሰው ወንጀሉ እንደፈጸመ እንዲያምኑ አደረጋቸው። በሻውሻንክ እስር ቤት ውስጥ በሬድ የእድሜ ልክ ፍርድ በ20ኛው ዓመት የመጀመሪያውን የይቅርታ ችሎት ቀረበ። በችሎቱ ፊት ያቀረበው የምህረት ጥያቄ ውድቅ ተደረገበት። ይህም ያን ያህል አላስጨነቀውም። ሬድ ሻውሻንክ ውስጥ ህገወጥ ዕቃ አዘዋዋሪ ነው። እስረኞች ምንም ነገር ሲፈልጉ የሚያገኙት በሱ በኩል ነው። ሲጋራ፣ ልብስ፣ የልጆቻቸውን የሃይስኩል ምርቃት ለማክበር ራንዲ ውስኪ እሱ ያቀርብላቸዋል። አዲስ እስረኞች መድረሳቸውን የሚያመለክት የማንቂያ ደወል ጮኸ። ነባሮቹ እስረኞች አዲስ አሻንጉሊቶችን ሊያገኙ ስለሆነ በጣም ተደሰቱ። እንደተለመደው የትኛው እስረኛ መጀመሪያ ራሱ ላይ እንደሚሸና ይወራረዱ ጀመር። ሄውድ ወፍራሙን እስረኛ መረጠ። ሬድ ረጅሙን ቀጭኑን አንዲን ከእስረኞች መካከል መረጠ። ለውርርዱም 10 ሲጋራ ሲያዙ ሁሉም እስረኞች ለቆጠራ ወደ ሴላቸው እንዲገቡ ተደረገ። በኋላ የሻውሻንክ አስተዳዳሪ ሳሙኤል ኖርተን መናገር ጀመረ። ነገር ግን በእይታ ጠንካራ የሚመስል አይነ ስውር እስረኛ በድንገት አቋረጠው። እስረኛው መቼ እንደሚበሉ ጠየቀ። ይህን ያየው ካፒቴን ሃርሊ በትሩን አንስቶ ወደፊት ወጣ። ብሉ ስንላችሁ ትበላላችሁ፣ ሽኑ ስንላችሁ ትሸናላችሁ፣ ተጸዳዱ ስንላችሁ ትጸዳዳላችሁ በማለት ተቆጣ። እስረኛውንም በበትሩ ነረተው። ሳሙኤል ኖርተን ንግግሩን በመቀጠል ሻውሻንክ ውስጥ ሁለት ነገር ትማራላችሁ፣ ስነ ስርዓትና መጽሐፍ ቅዱስ። ሀሳባችሁና ራሳችሁን ለእግዚአብሔር አደራ ስጡ። ወደ ሻውሻንክ እስር ቤት እንኳን በደህና መጣችሁ አለ። እስረኞቹ ታጥበው የእስር ቤት ልብስና መጽሐፍ ቅዱስ ተሰጣቸው። ወደ የክፍላቸውም እንዲገቡ ተደረገ። የከባድ እስር ቤቱ በር ከተዘጋ በኋላ በሻውሻንክ የመጀመሪያው እንቅልፍ አልባ ምሽት ተጀመረ። ጠባቂዎቹ ወጡ። አንዳንድ ነባር እስረኞች አዳዲሶቹ ላይ ማሾፍ ጀመሩ። ወዲያው ወፍራሙ እስረኛ ወደ ቤት መሄድ ፈልጎ ማልቀስ ጀመረ። ሄውድ ውርርዱን አሸነፈ። ነባሮቹ እስረኞች አዲስ ሀሳብ በማለት ሴሉን አደባለቁት። ብዙም ሳይቆይ ከሴሉ የሚሰማው ድምፅ የጠባቂዎችን ትኩረት ሳበ። ጠባቂዎቹ በሩን ከፍተው ገቡ። ካፒቴን ሃርሊ ወፍራሙን እስረኛ ዝም እንዲል አስጠነቀቀው። እሱ ግን ከልቡ ማልቀሱን ቀጠለ። ካፒቴን ሃርሊ ትዕግስት አጥቶ ወፍራሙን እስረኛ ወደ ውጭ ገፍቶ አውጥቶ በጭካኔ ሞት አፋፍ እስኪደርስ ፉኛ ደበደበው። ይህን አካል ጉዳተኛ ሞግዚቶች ጠርታቸው ወደ ህሙማን ክፍል ይወሰዱት አለ። ከባድ ሰውነትን ሲያዩ ባቂዎቹ ለአፍታ መነቱና ሄዱ። አንዲ በመጀመሪያው ምሽት ምንም ድምፅ አላሰማም ነበር። ይህም የአንዲ ዝምታ ሬድን 2 ፓኮ ሲጋራ አስከፈለ። ሬድ በአንዲ የተለየ ማንነት በጣም ተገረመ። በማግስቱ ጠዋት አንዲ ቁርስ ለመመገብ ከነባር እስረኞች ጎን ተሰየመ። በምግቡ ውስጥም ነጭ ትል አገኘ። በሁኔታው ሲደናገጥ ያየው ብሩክስ ለእሱ እንዲሰጠው ጠየቀውና ተቀብሎ ጃክ ለተሰኘው አሞራው መገበው። ሄውድ ከነሬድ ጋር ሲቀላቀል ሁሉም የተበለቱን ሲጋራ ሰጡት። ሁሉም ካፒቴን ሃርሊ አንገቱን ስለሰባበረው ወፍራሙ እስረኛ የመሞቱን ዜና ሰማ። የእስር ቤቱ ዶክተር ምሽት ላይ ቤቱ በመሄዱ ምስኪኑ እስረኛ እስከ ጠዋት ድረስ እዚያው ተኛ። ሁሉም ዝም ሲሉ አንዲ በድንገት ስሙ ማን ይባላል ብሎ ጠየቀ። ምን አገባህ አዲስ አሳ፣ የሞተ ሰው ለምን ስም ያስፈልገዋል አለው ሄውድ። ከዚያን ቀን ጀምሮ ሬድ 2 ፓኮ ሲጋራ ስላስወጣው ወጣት ለማወቅ ጉጉት አደረበት። ምንም እንኳን ሌሎች እስረኞች አንዲን በጣም ቀዝቃዛ አሳ ብለው ቢቆጥሩትም ሬድ በአንዲ ውስጥ የሆነ ነገር አይቶ ከመጀመሪያው ጀምሮ ወደደው። አንዲ ገላውን በሚታጠብበት አንድ ቀን የዘ ሲስተርስ መሪ ቦግስ የጓደኝነት ጥያቄ ያቀረበለት። አንዲ ምንም ምላሽ ሳይሰጡት ትቶት ሄደ። አንዲ ከአንድ ወር በኋላ ለመጀመሪያ ጊዜ ወደ ሬድ ቀረበ። ከዛ በፊት ከማንም ጋር ከ2 ቃላት በላይ ተለዋውጦ አያውቅም ነበር። ሬድን ድንጋይ ለመቅረጽ የሚያስፈልገውን መዶሻ እንዲያገኝለት ጠየቀው። እሱን የሚረዳው በእስር ቤት ነገሮች እንዴት ማግኘት እንዳለበት የሚያውቅ ሰው ነበር። እርግጥ ነው ሬድ ማድረግ ይችላል። ነገር ግን አሁንም ለዚህ የተለየ ጥያቄ፣ ትንሽ ጥያቄ ነበረው። ዋሻ ቆፍሮ ማምለጥ ትፈልጋለህ የሚል። መዶሻውን ስታይ ትረዳለህ አለ አንዲ። ሬድ አንዲን ከዘ ሲስተርስ በተለይ ከቦግስ ራሱ እንዲጠብቅ አስጠነቀቀው። እንደተጠበቀው ሬድ መዶሻውን ካገኘ በኋላ ጭንቀቱ በሙሉ ተወገደ። አንዲ መዶሻውን ስታይ ትረዳለህ ያለውን በማስታወስ በዚች መዶሻ ዋሻ መቆፈር ቢያንስ 600 ዓመታት ይወስዳል ብሎ አሰበ። ስለዚህ በሬድ ዝግጅት መዶሻው በተሳካ ሁኔታ በብሩክስ አማካኝነት ለአንዲ ደረሰ። የእስር ቤት ህይወት ድግግሞሽ ይበዛዋል። በጣም አሰልቺ የሆነ ድግግሞሽ። አንዲ በ1947 ሻውሻንክ ከደረሰ ጀምሮ የዘ ሲስተርስ ኢላማ ሆነ። በአዲስና በግልጽ ደካማ በሆኑ እስረኞች ላይ ጥቃት ያደርሱ ነበር። ለሚቀጥሉት 2 ዓመታት አንዲ ቀላል ህይወት አልነበረውም። በዘ ሲስተርስ የአካልና የጾታ ጥቃት ይደርስበት ነበር። በቀላሉ ሊፋቱት አልፈለጉም። አንዳንዴ በደንብ ይፋለማቸዋል፣ አንዳንዴ በደንብ ይደበድቡታል። ፊቱ ሁል ጊዜ የሚያዝንና በቁስሎች የተሸፈነ ነበር። ምክንያቱም ባይገልጽም የዘ ሲስተርስ ስራ እንደሆነ ሁሉም ያውቃል። ተደጋጋሚ ጥቃቶች ቢደርሱበትም አንዲ አስደናቂ የሆነ ጽናትና መቋቋም አሳይቷል። ምንም እንኳን ቢሰቃይም በስቃያቸው ለመሰበር ፈቃደኛ አልሆነም። ይህ አንዲ ጸጥ ያለ ጽናት እንዲህ ባለው ውርደት ውስጥ እንኳን ከሌሎች እስረኞች ሬድን ጨምሮ አክብሮት አስገኘለት። የአንዲ ድግግሞሽ ይሄ ነበር። የእስር ቤት ባለስልጣናት በተለይም ጠባቂዎቹ አንዲን ከዘ ሲስተርስ ምንም ከለላ አላደረጉለትም። ይህም በእስር ቤት ውስጥ ስርዓት ውስጥ የሰፈነውን ሙስናና ጭካኔ አጉልቶ
ያሳያል። በ1949 የጸደይ ወራት ወቅት በአንድ የእስር ቤት ቆይታ ውስጥ ወሳኝ ምዕራፍ የሚከፍት ነገር ተከሰተ። ከእስር ቤቱ ውጭ የሚገኝ ፋብሪካ የጣሪያ ጥገና አስፈለገው። ሳሙኤል ኖርተን አንድ ሳምንት ለሚቆየው ስራ 12 እስረኞችን በነጻ ፈቃደኝነት እንደሚፈልግ ተናገረ። ከ100 በላይ እስረኞችም ተመዘገቡ። ሬድ ለጥበቃዎቹ በአንድ ሰው አንድ ፓኮ ሲጋራ በመመደብ ከጓደኞቹ ጋር ስራውን አገኙ። በዝርዝር ውስጥ የእሱም ስም መገኘቱ አንዲን አስገረመው። ከተለመዱ ተግባር እረፍት እንዲያደርጉና በቆንጆ የአየር ንብረት ለመደሰት እድል ሰጣቸው። ስራ ላይ ያሉ የካፒቴን ሃርሊን ቅሬታዎች ሰማ። ወንድሙ ሲሞት $35,000 ውርስ ስቶለት ነበር። ነገር ግን ከፍተኛ የሆነው ግብሩ አበሳጨው። ይህን የሰማው ባንከሩ አንዲ በጸጥታ ወደ ካፒቴን ሃርሊ ቀረበ። ካፒቴን ሃርሊ ሚስትህን ታምናታለህ ሲል ጠየቀው። ካፒቴኑ የተሰደበ መስሎት በዝምታ ከጣራው ላይ ገፍቶ ሊጥለው ፈለገ። ሊገፋው ሲል አንዲ እሷን ካመንካት በእርግጠኝነት $35,000 ማግኘት ትችላለህ አለው። ምን አልክ አለ ካፒቴን ሃርሊ። $35,000 እያንዳንዷን ሳንቲም ለሚስቴ የሰጠውን ስጦታ በሙሉ መቀበል ትችላለህ። የግብር ክፍል የአንድ ጊዜ የህይወት ዘመን ስጦታ እስከ $60,000 ድረስ ከቀረጥ ነጻ ይፈቅዳል። አንድ ሳንቲም አይሰበስብም። አንዲ ሁሉንም ነገር እኔ ልሰራልህ እችላለሁ ያለምንም ክፍያ አለው። አንዲ የባንክ ሰራተኛ ነበር ከሚለው እውነታ ጋር ተዳምሮ ካፒቴን ሃርሊ እሱን ለማመን ወሰነ። አንዲ ግን ትንሽ ጥያቄ ያቀረበ። ሁሉም ነገር ከተሳካ በኋላ ጓደኞችን ሶስት ቢራ እንዲጋብዛቸው አንዲ ለካፒቴን ሃርሊ ግብሩን አስቀርለት። ለዚህ ካፒቴን ሃርሊ በተሳካለት ቀን ማለትም ስራ በጀመሩ በ6ኛው ቀን 11 እስረኞች በጣሪያ ላይ ተቀምጠው በጠዋቷ ፀሐይ ታጅበው በእጃቸው ባለው ቀዝቃዛ ቢራ ተዝናኑ። ተቀምጠው ጀርባቸውን ፀሐይ የሞቁ ቢራ ሲጠጡ የነጻነት ስሜት ተሰማቸው። የራሳቸውን የቤት ጣሪያ እየቀቡ እንደሆነና የፍጥረታት ሁሉ ጌቶች የሆኑ መስሏቸው ነበር። አንዲ ቢራውን እየጠጡ እያየ እንግዳ ፈገግታ ፈገግ አለ። ከዚያ ጊዜ ጀምሮ አንዲ በእስረኞቹ በይፋ ተቀባይነት አገኘ። በሌላ ቀን አንዲና ሬድ ዳማ እየተጫወቱ ከዚህ የተሻለ ዘመናዊ ቼዝ የሚባል ጨዋታ እንዳለ አንዲ ለሬድ ነገረው። ቦርዱን ካገኘለት መጫወቻዎችን ቀርጾ እንደሚያስተምረውም ቃል ገባለት። አንዲም በክፍል ውስጥ የተጻፉ ስሞችን አስተዋለ። የራሱንም ስም በመዶሻው መቅረጽ ጀመረ። ግድግዳው ተፈርፍቶ ከእግሩ ስር ወደቀ። አንዲ ወደ ቲያትር ቤት በማምራት ሬድን የሬታ ሃይወርዝን ፖስተር እንዲያመጣለት ጠየቀው። ይህ ፖስተር የአንዲ ታላቅ እቅድ አስፈላጊ አካል ነው። ከቲያትር ቤቱ ሲወጣ ዘ ሲስተርስ በድጋሚ አንዲን ፈልገው መጡ። ምንም እንኳን ከጾታዊ ጥቃት ራሱን በንግግር ማትረፍ ቢችልም በጭካኔ ሞት አፋፍ እስኪደርስ ደበደቡት። አንዲ ለአንድ ወር ያህል በህሙማን ክፍል ውስጥ ቆየ። ቦግስ ለአንድ ሳምንት በጨለማ ክፍል አሳለፈ። ቦግስ ከጨለማ ክፍሉ ሲለቀቅ ካፒቴን ሃርሊና ሰዎቹ በክፍሉ ውስጥ ሲጠብቁ ታገኛቸው። ከፍተኛ ድብደባ ስላደረሱበት በቀሪ ህይወቱ መራመድም ሆነ ጠንካራ ምግብ መመገብ የማይችል ሆኖ ወደ ሌላ ግዛት የእስር ቤት ሆስፒታል ተዛወረ። ከዚያ ቀን በኋላ ዘ ሲስተርስ ድጋሚ አንዲ ላይ ጣታቸውን አላሳርፉም። አንዲ ከህክምና ክፍል ሲወጣ የሚቀርጻቸው ብዙ ድንጋዮችና የሬታ ሃይወርዝ ግዙፍ ፖስተር በክፍል ውስጥ ታገኘ። ከሬድና ከጓደኞቹ የተሰጡ እንኳን ደህና መጣ ስጦታዎች ነበሩ። ብዙም ሳይቆይ የአንዲ ችሎታ በሳሙኤል ኖርተን ጆሮ ገባ። ሴሎችን በመቆጣጠር ሰበብ ወደ አንዲ ክፍል መጣ። በአንዲ እጅ ያለው መጽሐፍ ቅዱስ ሲመለከት ደስታውን ገልጾለት የሚወደውን ክፍል ጠየቀው። ጠባቂዎቹ ህገወጥ ንብረቶችን ለመፈለግ ክፍሉን ሲገለባብጡ አንዲና ሳሙኤል ኖርተን የሚወዷቸውን የመጽሐፍ ቅዱስ ክፍሎች ተወያዩ። በዚህ ጊዜ ግድግዳው ላይ ያለውን ፖስተር አስተዋለ። ፖስተር መለጠፍን ቢከለክልም ለአንዲ የተለየ ነገር ለማድረግ ወሰነ። ሳሙኤል ኖርተን ከመሄዱ በፊት መጽሐፍ ቅዱስን ለአንዲ መለሰ። በተጨማሪም ድህነት በውስጡ አላለው። ነገር ግን ይህ መጽሐፍ ቅዱስ በመጨረሻ ወደ ውድቀት ይመራኛል ብሎ አልገመተም ነበር። ከጥቂት ቀናት በኋላ በሳሙኤል ኖርተን ፍቃድ አንዲ ሲሰራበት ከነበረው የላውንደሪ ስራ ወደ ቤተ መጽሐፍ ተዛወረ። የብሩክስም አጋዥ ሆነ። ብሩክስ ለ40 ዓመት ያህል ያለ ረዳት ሰርቷል። አንዲ አሁን እሱን ረዳት ማድረጋቸው ጥያቄ የሆነበት። ብሩክስንም ሲጠይቅ ዲክንስ የተባለ ጥበቃ መጥቶ ለልጁ የነጻ ትምህርት ዕድል እንዲያመለክትለት ጠየቀው። አንዲም አመለከተለት። አንዲ ለቤተ መጽሐፍት ማስፋፊያ በጀት ለግዛቱ ሴኔት ደብዳቤ ለመጻፍ ሳሙኤል ዋርተንን አማከረ። ኖርተንም የእስር ቤት ገንዘብ የሚነካው በ3 ሁኔታዎች ብቻ እንደሆነ ለአንዲ ነገረው። እነሱም አጥር ለመገንባት፣ ሴሎችንና ጠባቂዎችን ለመጨመር። አንዲም ለግዛቱ ሴኔት በሳምንት አንድ ደብዳቤ ለመጻፍ ከኖርተን ፈቃድ ጠየቀ። ኖርተንም ፈቀደለት። እሱ ደብዳቤዎች እንደሚልክለትም ነገረው። አንዲ ለግዛቱ ሴኔት በሳምንት አንድ ደብዳቤ መጻፉን ተያያዘው። ኖርተን እንደነገረውም ምንም ምላሽ አላገኝም። የዋርደን ኖርተን ትክክለኛ ዓላማ አንዲ የእስር ቤቱ ነጻ የፋይናንስ አማካሪ ሆኖ እንዲያገለግል ነው። ብዙም ሳይቆይ የአንዲ የፋይናንስ አገልግሎት በመላው ሻውሻንክ ተሰራጨ። ሚያዝያ ላይ በሻውሻንክ ለሚገኙ ከግማሽ በላይ ለሚሆኑ ጠባቂዎች የግብር ተመላሽ ሰራላቸው። ከዓመት በኋላ ለሁሉም ጠባቂዎች፣ ኖርተንም ከነሱ መካከል ነበር። የፋይናንስ አገልግሎቱ በጣም ከመወረዱ የተነሳ ከሌሎች እስር ቤቶች የሚመጡ ጠባቂዎች እንኳን ሳይቀር በእስር ቤቶች መካከል ለሚደረጉ የቤዝቦል ጨዋታዎች ሲመጡ በአንዲ የፋይናንስ ችሎታ ይገለገሉ ነበር። በግብር ወቅት ስራ ይበዛበት ስለነበር ሬድ በረዳትነት አብሮት ይሰራል። አንዲ አሁንም ድረስ ደብዳቤዎችን መላክ አላቋረጠም። ዛሬ ላይብራሪስት ብሩክስ በድንገት ተቀየረ። ሁልጊዜ የዋህ የነበረው ሰው በድንገት ሄውር ላይ ቢላው ያዘ። በትናንትናው ዕለት እንዲለቀቅ ተፈቅዶለት የነበረ ቢሆንም ከእስር ቤት መውጣት አልፈለገም። ስለዚህ ቅጣቱን ለማራዘም ፓት መፈጸም ፈለገ። አንዲ ብሩክስን ቢላዋን እንዲያስቀምጥ አሳመነው። በመጨረሻም ብሩክስ ቢላዋን አስቀመጠ። ነገር ግን በድርጊቱ አንዲ ግራ ተጋባ። ሬድ ተቋማዊ ሰው መሆኑን ገለጸ። ተቋማዊ ሰው 50 ዓመት ሙሉ በስር ላይ ነበር። እሱ የሚያውቀው ይህን ቦታ ብቻ ነው። እዚህ አስፈላጊ ሰው የተማረ ሰው ነው። ነገር ግን ከእስር ቤት ውጭ ምንም አይደለም። ሁለቱ እጆቹ በአርትራይትስ የተያዘ መጽሐፍት መበደር ቢፈልግም እምቢ የሚባል ሰው ነው። እመነኝ፣ እነዚህ ግድግዳዎች አስቂኝ ናቸው። መጀመሪያ ትጠለዋለህ፣ ከዛ ትለምደዋለህ። በቂ ጊዜ ሲያልፍ በእሱ ላይ ጥገኛ
ጥገኛ ትሆናለህ፣ ያ ተቋማዊ ሰው በማለት ሬድ ተናገረ። በማግስቱ ብሩክስ ለ50 ዓመታት ከኖረበት ቦታ ከመውጣቱ በፊት ግራ በመጋባት ስሜት ውስጥ ሆኖ ለዓመታት አብሮት የኖረውን ጃክን ለቀቀ። በተጨናነቀ ጎዳና ላይ ሲራመድ የሚያየው ነገር ሁሉ በፍርሃት ሞላው። በወጣትነቱ አንድ መኪና ብቻ አይቷል። አሁን ግን ጎዳናው ሞልተውታል። የይቅርታ ቦርዱ ማረፊያና ስራ አዘጋጅቶለታል። ነገር ግን እሱ በጣም አርጅቶ ነበር። ጠንክሮ ለመስራት ቢሞክር በሱቅ አስተዳዳሪው አልተወደደም። የአርትራይተስ በሽታ ያለማቋረጥ ይነሳበታል። ነገር ግን ከሁሉም በላይ ነፍሱን ያሰቃየው ብቸኝነት ነው። ብዙውን ጊዜ በሌሊት ከእንቅልፉ ይነቃል። ብዙም ሳይቆይ በከባድ የማጣት ስሜት ተጨናነቀ። ይህን ጫጫታ ዓለም አልወደደውም። ይህ ዓለምም የማይጠቅም ሽማግሌ አላስፈለገውም። እናም አንድ ቀን ያረጀ ሱፉን ለበሰ። በቢሙ ላይ ብሩክ ሰዚህ ነበር ብሎ ከጻፈ በኋላ ራሱን አጠፋ። በጨለማ እስር ቤት ውስጥ ለ50 ዓመታት ቆየ። ነገር ግን በነፃው ዓለም 3 ቀናትን ማለፍ አልቻለም። በመጨረሻም ለ6 ዓመታት ደብዳቤ በመጻፍ ጸንቶ የቆየው አንዲ ምላሽ አገኘ። የግዛቱ ሕግ አውጪ ምክር ቤት አንዲ እዚያ ያቆማል በሚል ተስፋ ለቤተ መጻሕፍቱ $200 አሮጌ መጽሐፍ ከፎኖግራፍ ቅጂዎችና የፊጋሮ ጋብቻ ቅጅን ያካተተ የቤተ መጻሕፍት ልገሳ ተደረገለት። ግን አንዲ ቀለል አድርገው ያዩት ይመስላል። አሁን በኋላ በሳምንት 2 ደብዳቤዎችን ለመጻፍ ወሰነ። አንዲ ከተላኩለት ፎኖግራፍ ቅጂዎች መካከል የሞዛርትን ሸክላ አገኘ። ይህም ድፍረት የተሞላበት ሀሳብ ሰጠው። ሸክላውን በመጫወቻው ላይ አስቀምጦ የስርጭት ክፍሉን በር ቆለፈ። ከዚያም የፒአር ሲስተም ማብሪያ ማጥፊያውን አበራ። በሁሉም የሻውሻንክ ጥጎች ለስላሳ ኦፔራ አስተጋባ። እስረኞችም ለማዳመጥ ቆሙ። በጸጥታ በሙዚቃ ውስጥ ያለውን ነጻነትና ተስፋ አጣጣሙ። በዚህ ጊዜ የእስር ቤቱ ግንብ የጠፋ ይመስላል። የእስረኞች ተስፋ መቁረጥም ጠፋ። ይሄ ድፍረቱ አንዲ ለ2 ሳምንታት በጨለማ ክፍል አሳሰረው። አንዲ ከ2 ሳምንታት የጨለማ ክፍል ቆይታ በኋላ ሲፈታ ለጓደኞቹ የሞዛርት ሙዚቃ በአእምሮውና በልቡ በመያዙ በጨለማ ክፍል ካሳለፋቸው ጊዜያቶች 2 ሳምንቱ በጣም ቀላል እንደሆነለት ተናገረ። የሙዚቃ ውበቱ ማንም ሰው ከእናንተ ሊወስደው አለመቻሉ ነው። እስር ቤት ጨለማ ክፍል ውስጥ እንኳ ብትሆኑም አለ። ስለ ሙዚቃ እንደዚህ ተሰምቷቸው አያውቅም ሲል ጠየቃቸው። ሬድም በወጣትነቱ ሃርሞኒካ ይጫወት እንደነበርና አሁን ላይ ብዙም ስሜት እንደሌለው ተናገረ። አንዲም ከምን ጊዜውም በላይ ስሜት ሊሰጥህ የሚገባ አሁን ነው። ተስፋ ማንም ሊደርስበት ማንም ሊነካው የማይቻል ነገር ነው አለ። ሬድም ተስፋ አደገኛ ነገር ነው፣ የሰው ልጅ ሊያሳብደው ይችላል፣ ለውስጥ ምንም ጥቅም የለውም አለ። ከ10 ዓመታት በኋላ ሬድ ለሁለተኛ ጊዜ የይቅርታ ችሎት ፊት ቀረበ። ካለፈው ጊዜ ጋር ሲነጻጸር የተረጋጋ የበለጠ ግዴለሽ ሆነ። ነገር ግን አይኖቹ የነጻነት ፍላጎት አያሳዩም። እዚህ ለ30 ዓመታት ታስሯል። እንደጠበቀው አሁንም እንደቀድሞ ውድቅ ተደረገበት። 30 ዓመታት የእስር ህይወትና 2 ያልተሳኩ የይቅርታ ማመልከቻዎች ረጅም ጊዜ በፊት ሬድን ተስፋ እንዲያጣ አድርገውታል። አንዲ የምህረት ጥያቄ ውድቅ ስለተደረገ በማለት ሃርሞኒካ ስጦታ ሰጠው። ሬድ ስጦታውን በጣም ወደደው። አንዲንም አመሰገነው። ሬድም የማርሊን ሞንሮ ፖስተር ለ10ኛ ዓመት አኒቨርሰሪ በማለት አበረከተለት። አንዲ ፖስተሩን ግድግዳ ላይ ለጥፎ ማስተዋል ጀመረ። አንዲ በሳምንት 2 ደብዳቤ መላኩን ቀጥሏል። ከሞዛርት ክስተት ከ4 ዓመታት በኋላ በ1959 የግዛቱ ሴኔት አንዲን በ$200 ዝም እንደማያሰኙ ሲገባቸው ዝም ለማሰኘት በየዓመቱ $500 ድጋፍ ለማድረግ ወሰኑ። አንዲ ከተለያዩ ከመጻሕፍት ክለቦችና ከበጎ አድራጎት ድርጅቶች ጋር ስምምነት አደረገ። በገንዘቡ አልሸጥ ያሉ መጻሕፍትን ገዛበት። ኬኔዲ በጥይት በተመታበት ዓመት አንዲ የዕቃ ማከማቻውን ክፍል በኒው ኢንግላንድ ውስጥ ወደ ምርጡ ቤተ መጻሕፍትነት ቀየረው። ለብሩክ ስም መታሰቢያ ያደረገው። ቤተ መጻሕፍቱ ከተስፋፋና ተጨማሪ ቁሳቁሶች ከተሟሉለት በኋላ አንዲ ከእስር ቤት ሲፈቱ ጥሩ ስራ እንዲያገኙ የ2ኛ ደረጃ ዲፕሎማቸውን ለመቀበል የሚፈልጉ እስረኞችን ማስተማር ጀመረ። በተመሳሳይ ዓመት ሳሙኤል ኖርተን በአንዲ የሂሳብ አያያዝ እውቀት ተጠቅሞ እስረኞችን በህዝብ ፕሮጀክቶች ላይ እንዲሰሩ የሚያደርግ ዘዴ ፈጠረ። እነዚህም ፕሮጀክቶች ከሌሎች ተቋራጮች በዝቅተኛ ዋጋ የእስረኞችን ርካሽ ጉልበት በማቅረብ አሸነፈ። በዚህም ከፍተኛ መጠን ያለው ቆሻሻ ገንዘብ አገኘ። የገንዘብ ማሸሽ ስራው በአንዲ ላይ ወደቀ። ሬድ ለጓደኛው በማሰብ አሁንም መጠንቀቅ እንዳለበት መከረው። አንዲ ግን ሳቅና እንዳይጨነቅ ነገረው። አንዲ ራንደል ስቲፈንስ የተባለ የውሸት ማንነት ተጠቅሞ ለኖርተን ገንዘብ ያሸሻል። ራንደል ስቲፈንስ በይፋ የልደት ምስክር ወረቀት፣ የማህበራዊ ዋስትና ቁጥርና የመንጃ ፈቃድ አለው። ማንም ሰው ስለ ዘዴው ቢመረምር በወረቀት ላይ ብቻ ያለውን ሰው ያሳድዳሉ። አንዲ ዝርዝሩን ለሬድ አስረዳው። ወንጀለኛ መሆንን ለመማር እስር ቤት መግባት ነበረብኝ በማለት በ1965 የሻውሻንክ ማረሚያ ቤት አዲስ እስረኞችን ተቀበለ። ከእስረኞቹ መካከል ቶሚ ዊሊያምስ የተባለ ወጣት ይገኝበታል። ቶሚ ከ13 ዓመቱ ጀምሮ ከእስር ቤት ሲወጣና ሲገባ እንደነበር ሲያስረዳ አንዲ ቶሚ በስርቆት ብዙም ጥሩ ስላልሆነ ከስርቆት ውጪ ሌላ የስራ መስክ እንዲያስብ ሀሳብ አቀረበለት። ይህ ሀሳብ የትንሽ ልጅ አባት የሆነውን ቶሚን በጣም ነካው። ቶሚ ሌሎች እስረኞች እንዳደረጉት እሱም ተምሮ የሃይስኩል ዲፕሎማውን ለመጨረስ ወሰነ። ለአንዲም አማከረው። ነገር ግን ቶሚ በቅጡ ማንበብ እንኳን አይችልም ነበር። አንዲ ከኤቢሲ ጀምሮ ቶሚን ማስተማር ጀመረ። ቶሚ ትምህርቱን በቁም ነገር ነበር የያዘው። ይኖረኛል ብሎ ያላሰበውን አእምሮ አገኘ። አንዲ ቶሚን በጣም ወደደው። ለፈተናም እንዲመዘገብ አደረገው። በሁሉም ነገር ይረዳው ጀመር። በ1966 ቶሚ ፈተናውን ለመውሰድ እየተዘጋጀ ነው። ፈተናውን ሲወስድ ተበሳጭቶ ጨፍልቆ ወደ ቆሻሻ መጣያ ወረወረው። አንዲ ከቆሻሻ መጣያ አነስቶ ወደ ትምህርት ቦርድ ላከው። ቶሚ ከሬድ አንዲ የታሰረበት ምክንያት ተረዳ። ቶሚ የአንዲን ታሪክ በሰማ ጊዜ በግልጽ ተረበሸና ለአንዲና ለሬድ በሌላ እስር ቤት አንድ የሴል ጓደኛው በአንድ የሀገር ክለብ ውስጥ የጎልፍ ተጫዋች የነበረውን ሰውና ፍቅረኛውን በመግደሉ ሲኩራራ እንደነበር ነገራቸው። የሴትየዋ ባል የነበረ ባንከር ለነዚያ ግድያዎች ወደ እስር ቤት ገብቶ ነበር። ነፃ ሊያወጣው የሚችል ዜና ሲሰማ አንዲ በፍጥነት ወደ ኖርተን ሄደ። ጉዳዩን እንደገና እንዲከፍት
ሊያሳምነው ሞከረ። ኖርተን ግን ፈቃደኛ አልሆነም። አንዲ ከሄደ በኋላ የገንዘብ ዝውውሩ እንደሚገልጽ ፈርቶ መሆኑን ያውቅ ነበር። ምንም እንኳን አንዲ የገንዘብ ማሸሹ ሚስጥር ለመጠበቅ ቃል ቢገባም ኖርተን በጣም ተቆጥቶ ለአንድ ወር በጨለማ እስር እንዲቆይ አዘዘ። እስረኞቹ ስለ ቅጣቱ ሲወያዩ ከሰሙት ሁሉ ረጅሙ የብቸኝነት እስር እንደሆነ ገለጹ። በተጨማሪም አንዲ በእርግጥ ንጹህ ሊሆን እንደሚችልና ላልፈጸመው ወንጀል ወደ 20 የሚጠጉ ዓመታት በእስር ቤት እንዳሳለፈ ተገነዘቡ። የቶሚ የፈተና ውጤት ከትምህርት ቦርድ ተላከለት። ሬድ ፖስታውን ከፍቶ ቶሚ ፈተናው እንዳለፈና አሁን የሁለተኛ ደረጃ ዲፕሎማ እንዳለው የሚገልጽ ደብዳቤን አነበበ። አንዲ ጨለማ ክፍል ባለበት ጠባቂው ቶሚ አማካይ C+ አምጥቶ ማለፉን ነገረው። አንዲ ይህን ሲሰማ ፊቱ ላይ ፈገግታ ታየበት። ወደፊት ችግር እንዳይፈጠር በማሰብ ሳሙኤል ኖርተን ቶሚን ከእስር ቤት ውጭ አስጠርቶ የቃሉን እውነትነት ለመፈተሽ ፈለገ። እርግጠኛ እንድትሆን እፈልጋለሁ። ጉዳዩን እንደገና ለመክፈት 100% እርግጠኛ መሆን አለብን። ለአንዴ የነገርከው እውነት ነው ብሎ ጠየቀው። ቶሚ አዎ እውነት ነው ብሎ መለሰለት። በመሐላ እንደሚያረጋግጥለት ማወቅ ፈለገ። ከዳኞች ፊት መጽሐፍ ቅዱስ ላይ እጅህን አድርገህ ትምላለህ አለው። ቶሚ እድሉን ብቻ አስጠኛለ። በዚህ ጊዜ ኖርተን ሲጋራውን በጫማው ገደለ። ማማ ላይ ለሚገኘው ካፒቴን ሃርሊ ቀና ብሎ ትእዛዝ ሰጠው። ካፒቴን ሃርሊ በተደጋጋሚ ተኩሶ የቶሚን ደረት በመምታት መሬት ላይ ዘረረው። ምስኪኑ ቅኑ እውነተኛውና ወጣቱ ቶሚ ሕይወቱ አለፈ። ኖርተን የሚሰራው አረመናዊ ስራ እንዳይታወቅበት አንድ ንጹህ ወጣት መስዋዕት አደረገ። አንድ ወር በጨለማ ክፍል ካሳለፈ በኋላ ኖርተን በጨለማ ክፍሉ ሲጎበኘው ቶሚ ከእስር ቤት ለማምለስ ሲሞክር በካፒቴን ሃርሊ መገደሉን ነገረው። አንዴ ያንን ታሪክ አላመነም። ሁሉም ነገር እንዲቆምና ከዚህ በኋላ ለእሱ መስራት እንደማይፈልግ ለኖርተን ነገረው። ኖርተን ለእሱ መስራቱን ካቆመ ቤተ መጻሕፍቱን እንደሚዘጋ፣ መጻሕፍቱን ሁሉ እንደሚያቃጥልና አንዲም በጣም አስቸጋሪ ከሆኑ ወንጀለኞች ጋር ወደ ተለየ የእስር ቤቱ ክፍል እንደሚያዛውረው አስፈራራው። አንዲ እንዲያስብበት ለተጨማሪ 1 ወር በጨለማ ክፍል ሊታሰር ትዕዛዝ ሰጠ። 2 ወር በጨለማ ክፍል ካሳለፈ በኋላ የተበጣጠሰ ጸጉር ያለው አንዲ ከጨለማ ክፍሉ ተፈታ። ሬድንም አግኝቶ ከእስር ቤት እወጣለሁ ብለህ ታስባለህ ብሎ ጠየቀው። ምናልባት አንድ ቀን ነጭ ጸጉር ሲኖረኝ ብሎ መለሰለት። አንዲ ከእስር ቤት ሲወጣ ዚዋንቴኔሆ በሜክሲኮ የፓሲፊክ የባህር ዳርቻ ላይ በምትገኝ የመዝናኛ ከተማ ቀሪ ህይወቱን እዚያ መኖር እንደሚፈልግና በባህር ዳርቻ ትንሽዬ ሆቴል ከፍቶ አሮጌ ጀልባዎችን እንደ አዲስ አስተካክሎ ጎብኚዎችን ወደ ውቅያኖስ እየወሰደ እንደሚያዝናና አወራለት። ነገሮችን በቀላሉ የሚያገኝለት ሰውም እንደሚፈልግ ነገረው። ሬድ በጭራሽ ከእስር ቤት በህይወት እንወጣለሁ ብሎ እንደማያስብ 40 ዓመታትን በእስር ቤት ስላሳለፈ እንደ ብሩክስ ተቋማዊ ሰው መሆኑን ነገረው። ሬድ ራስክ እንደዚህ ማድረግ የለብም፣ እውነታውን ተቀበል፣ የቀን ቅዠትን አቁም ብሎ መከረው። አንድ ሰው ሁልጊዜ በሁለት አንዱ መምረጥ አለበት፣ በመኖር መጠመድ ወይም በመሞት መጠመድ አለ። ከመሄዱ በፊት አንድ ቀን ይቅርታ ካገኘ ሁለት አንድ ይውልለት ጠየቀው። ከቡክስተን በስተሰሜን ወደሚገኝ አይፊልድ መሄድ አለበት። እዚያ የድንጋይ ግድግዳና አንድ ትልቅ የኦክ ዛፍ አለ። ከዛፉ ስር ጥቁር የእሳተ ገሞራ ድንጋይ ቁራሽ ታገኛለህ። ከድንጋዩ በታች ለአንተ የተውኩት ነገር አለ፣ ፈልጎ እንዲያገኘው ቃል አስገባው። ሬድ ጭንቀቱን ለጓደኞቹ ነገራቸው። ሁሉም አንዲ ራሱን ሊያጠፋ ይችላል ብለው ስጋት ገባቸው። ስጋታቸውን የበለጠ ያረጋግጥላቸው አንዲ ከይሁድ 6 ሜትር ገመድ መውሰዱን ሲሰሙ ነው። እንደ ብሩክስ ራሱን በገመድ ይሰቅላል ብለው መጨነቅ ጀመሩ። ምሽት ላይ አንዲ የፋይናንስ ስራውን ጨርሶ የሂሳብ ወረቀቶችን ኖርተን ካዝና ውስጥ አስገባ። ኖርተን ሱፉን ላውንደሪ እንዲያሳጥብለት ጫማውን ደግሞ እንዲወለውለው ሰጠው። አንዲ ስራውን ጨርሶ ወደ ሴሎ አመራ። በዚያ ምሽት ከባድ ነጎድጓድና መብረቅ የቀላቀለ ዝናብ ዘነበ። ሬድ በአልጋው ላይ ተቀምጦ በህይወቱ ረጅሙን ምሽት አሳለፈ። በማግስቱ ጠዋት ሬድ ወደ አንዲ ክፍል ተመለከተ፣ ግን በጭራሽ አንዲ አይታይም። የፍተሻ ጥሪ ላይ አንዲ አልተገኘም። በዚህ የተቆጣው ጠባቂ ለማጣራት ታመህ ወይ ሞተ ቢሆን ይሻላል እያለ ወደ ክፍሉ ቀረበ። ወዲያው ግን ያየው ነገር አስደነገጠው። አንዲ በድንገት በከፍተኛ ቁጥር ከሚጠበቀው እስር ቤት ጠፋ። ኖርተን ዜናውን ሰምቶ ለማጣራት መጣ። አንዲ ከክፍሉ እንደጠፋ ሲያው ለጥያቄ ሬድን በንዴት ጎትቶ አስገባው። ሬድ ግን ግራ ገብቶት ስለ ጉዳዩ ምንም አላውቅም አለው። በንዴት ቁጣውን ለመግለጽ መስኮቱ ላይ ድንጋዮችን አነሳና ይህ ከባድ ሴራ ነው፣ እሷን ጨምሮ ሁሉም ተሳትፏል በማለት ወደ ተሰቀለ ፖስተር ወረወረው። ድንጋዩ ግድግዳ ላይ የተለጠፈውን ፖስተር በስቶ ታለፈ። ኖርተን ፖስተሩን ወደ ጎን ሲጎትት ከፖስተሩ ጀርባ የነጻነት በር ነበር። እስር ቤቱ ወዲያው ብዙ ወታደሮችን ለፍለጋ አሰማራ። አጠቃላይ ፍለጋ ካደረጉ በኋላ በስተመጨረሻ ያገኙት ወንዝ ዳር ያለ የተቀደደ የእስረኛ ደንብ ልብስና ትንሽ ያረጀ የድንጋይ መዶሻ ነበር። አንዲ በመጀመሪያ ስሙን ግድግዳ ላይ ለመቅረጽ ፈልጎ ነበር፣ ነገር ግን በድንገት ግድግዳውን በቀላሉ ፈረፈረው። አንዲ ከግድግዳ የወደቀውን ድንጋይ ሲመለከት ድፍረት የተሞላበት ሀሳብ መጣለት። ስለዚህ ፖስተሩን ለሽፋን ተጠቅሞ የሚያመልጥበት መንገድ መቆፈር ጀመረ። በየማለዳውም ግቢ ውስጥ በእግር ሲራመድ ፍርስራሹን በጸጥታ ከልብሱ ይበትናል። ልክ እንደዛው ለ19 ዓመት ሙሉ አደረገ፣ ቶሚ እስኪገደል ድረስ። ያኔ የመጨረሻው የተስፋ ብርሃን ጠፋ። አንዲ በመጨረሻ ላለመቆየት ወሰነ። በዚያም ምሽት መጀመሪያ የኖርተንን የሂሳብ መመዝገቢያ መጽሐፎችን ቀየረ፣ እንዲሁም የቆዳ ጫማና ልብስ ወሰደ። ሁሉም ሰው ሲተኛ በፍጥነት ሁሉንም አስፈላጊ እቃዎች በከረጢት ውስጥ ሞላ። ከዚያም አንዲ ንብረቱን ሰብስቦ ወደ ረጅሙ ጠባብ መሿለኪያ ዘልቆ በመግባት ወደ ቧንቧው ወረደ። ድምፁን በነጎድጓድ በመሸፈን አንዴ የዛገውን የፍሳሽ ማስወገጃ ቱቦ ለመስፈር በድንጋዩ ደጋግሞ መታው። ከብዙ ሙከራዎች በኋላ በመጨረሻ የፍሳሽ ማስወገጃ ቱቦ ውስጥ ቀዳዳ ፈጠረ። አንዲ መጥፎ ጠረን ባለው የፍሳሽ ማስወገጃ ቱቦ ለ500 ሜትሮች እየተሳበ ነፃነት ለመቀበል እጁን ዘረጋ። ኃይለኛው ዝናብ ቆሻሻውን ከሰውነቱ አጠበው። ይህም አዲሱን ህይወት ያሳያል። በቀጣዩ ቀን ራንደል ስቲቨንስ በሜይን ብሔራዊ ባንክ ታየ። እስከዚያች ቅጽበት ድረስ በወረቀቶችና
በሰነዶች ብቻ ነበረ። አሁን ትክክለኛ መታወቂያ፣ የመንጃ ፍቃድ፣ የልደት ምስክር ወረቀት፣ የማህበራዊ ዋስትና ቁጥርና ከሰነዶቹ ጋር የሚመሳሰል ፊርማ አግኝተዋል። ገንዘብ ተቀባይ ቼክ ይዞ ከመሄዱ በፊት የሳሙኤል ኖርተንና የካፒቴን ሃርሊ ወንጀል ማስረጃዎችን ለጋዜጣ ጽሕፈት ቤት ላከ። በተመሳሳይ ጠዋት ራንደል ስቲቨንስ በፖርትላንድ ተዘዋውሮ 12 ባንኮችን ጎበኘ። በአጠቃላይ $370,000 በላይ የኖርተንን ገንዘብ አወጣ። ተመጣጣኝ ባይሆንም የ19 ዓመት ካሳ። በማግስቱ ጠዋት የሻውሻንክ ቅሌት በጋዜጦች የፊት ገጽ ላይ ወጣ። ሳሙኤል ኖርተን ወንጀለኛ የሚያደርጉትን ማስረጃዎች ለማጥፋት በፍጥነት ካዝናውን ከፈተ። ነገር ግን በድንገት በውስጡ መጽሐፍ ቅዱስ ብቻ አገኘ። ከብዙ ዓመታት በፊት የነበሩ ትዝታዎች አእምሮውን አጥለቀለቁት። በዚያ ቀን እሱ ራሱ መጽሐፍ ቅዱሱን ለአንዲ ሲሰጠው በመጽሐፍ ቅዱስ ውስጥ ያለውን ይዘት ብቻ ያስታውሳል። ነገር ግን እብደቱን ልብ አላለም። ብዙም ሳይቆይ በርካታ የፖሊስ መኮንኖች ሻውሻንክ ደርሰው ካፒቴን ሃርሊን ወሰዱት። ሁኔታው የማይቀለበስ መሆኑን ሲያውቅ ኖርተን ሽጉጡን በራሱ ላይ አዞረ። ተጨማሪ ጊዜ አለፈ። ሬድ ከአንዲ የተላከለትን ፖስት ካርድ ተቀበለ። አንዲ ነፃ መሆኑን አረጋገጠ። ድንበሩን አቋርጦ ወደ ህልሙ ሀገር አቅንቷል። ሬድ ለቀድሞ ጓደኛው ከልቡ ደስተኛ ሆነ። የአንዲ ታሪክ በእስር ቤት ውስጥ መሰራጨቱን ቀጠለ። ነገር ግን ስሙ በተነሳ ቁጥር ሬድ ሁልጊዜ ይናፍቀው ነበር። ሁልጊዜ ምሽት ለረጅም ጊዜ ያላየውን የቀድሞ ጓደኛውን ያስታውሳል። ከዛም አንድ ነገር ተረዳ። አንዳንድ ወፎች እንዲታሰሩ የታሰቡ አይደሉም። የላባዎቻቸው የነፃነት ቀለማት በጣም ደማቅ ናቸው። በሬድ ፍርድ በ40ኛው ዓመት ሶስተኛውን የይቅርታ ችሎት ቀረበ። የተለየ ቃለ መጠይቅ አድራጊ ነበር፣ ግን አሁንም ተመሳሳይ ጥያቄዎችን ተጠየቀ። ተሐድሶ አግኝተሃል? ተሐድሶ እስኪ ልየው። ይህ ቃል ምን ማለት እንደሆነ አላውቅም። በመጨረሻ ምን ማወቅ ትፈልጋለህ? በሰራሁት ወንጀል ተጸጽቻለሁ። አንድም ቀን ሳልጸጸት አያልፍም። እዚህ ስለገባህ ወይም መጸጸት አለብኝ ብዬ ስላሰብኩ አይደለም። ያን ጊዜ የነበርኩበትን መንገድ ወደኋላ መለስ ብዬ ሳስበው ወጣት አስከፊ ወንጀል የፈጸመ ደደብ ልጅ ነበር። እሱ ጋራ መነጋገር እመኛለሁ። ትንሽ እንዲያስተውል ላነጋግረው፣ ነገሮች እንዴት እንደሚሆኑ ልነግረው ግን አልችልም። ያ ልጅ አልፏል እና ሽማግሌ ብቻ ነው የቀረው አለ ሬድ። ምናልባት በቅንነት የሰጠው ኑዛዜ ጠያቂውን ነክቶት ወይም ምናልባት እንደገና ለማጥፋት በጣም አርጅቶ ሊሆን ይችላል ብሎ በማሰብ በመጨረሻ ለረጅም ጊዜ ሲጠብቅ የነበረው የማረጋገጫ ማህተም አገኘ። ከባዱ የእስር ቤት በር ላይ ደርሶ ለዓመታት የሚያውቃቸውን ጠባቂዎች ተሰናበተ። በአይን ጥቅሻ 40 ዓመታት አሳልፏል። አንድ ጊዜ ስህተት የሰራው ልጅ አሁን አርጅቷል። ከግማሽ ዕድሜው በላይ ያሰሩትን ከፍ ያሉ ግንቦች በምሬት ተመለከተ። በዚህ ጊዜ ማንም ሰው ምን እንደሚያስብ አያውቅም። እንደ ብሩክስ ተመሳይ አውቶቡስ ተሳፈረ። ብሩክስ ያየውን ተመሳይ ገጽታ ታየ። ብሩክስ ወደ ቆየበት ክፍል ሄደ። በግንቡ ላይ ያለው ስም አሁንም ግልጽ ነው። የ40 ዓመታት የእስር ህይወት እንደ ብሩክስ ተቋማዊ ሰው አድርጎታል። እንደ ብሩክስ ተመሳይ ስራ ሰራ። ወደ መጸዳጃ ቤት መሄድ በፈለገ ቁጥር ከልማዱ የተነሳ ለሱቁ አስተዳዳሪ ፍቃድ ለመጠየቅ እጁን ያነሳል። ያለበለዚያ አንድ ጠብታ መሽናት አይችልም። የምህረት አዋጁን በመጣስ ወደ እስር ቤት ለመመለስ አሰበ። እንደ ብሩክስ በፍርሃትና በብቸኝነት መሰቃየት ጀመረ። የሚኖርለት ምክንያት አጣ። ለአንዴ የገባው ቃል ባይኖር ራሱን ለማጥፋት አስበው ነበር። ቃሉንም ለመፈጸም ወሰነ። አንዴ የጠቀሰው ቦታ ላይ ሲደርስ ሬድ በትልቁ የኦክ ዛፍ ስር ትቶለት የነበረውን ነገር አገኘ። የተወሰነ ገንዘብና ደብዳቤ ነበር። ደብዳቤውን ማንበብ ጀመረ። ውድ ሬድ፣ ይህን ደብዳቤ እያነበብክ ከሆነ ተፈታሃል ማለት ነው። እስከዚህ ድረስ ከመጣ ምናልባት ትንሽ ወደፊት መምጣት ይኖርብሃል። ቦታውን ታስታውሳለህ አይደል? ዚዋንቴን የኋለ ሬድ፣ ከኔ ጋር የሚሰራ ሰው ፈልጋለሁ። እየጠበቅኩ ነው። ቼዝ መጫወቻም ዝግጁ ነው። አስታውስ ሬድ፣ ተስፋ ጥሩ ነገር ነው። ምናልባት ከነገሮች ሁሉ ምርጡ እና ምንም ጥሩ ነገር አይሞትም። ይህ ደብዳቤ በደህና እንዳገኘ ተስፋ አድርጋለሁ። ጓደኛህ አንዲ ይላል። ቃላቶቹ የዛለች ነፍሱን አበረታት። ሬድ ለአንድ ጊዜ ደፋር ለመሆንና የምህረት ውሉን ጥሶ ከጊዜያዊ መኖሪያ ቤቱ ለመውጣት ወሰነ። የድሮ ወዳጁን ለማስታወስም ስሙን በቢሙ ላይ ቀርጾ ወጣ። ማንም ሰው እንደሱ ላለ አሮጌ ወንጀለኛ ሰፊ ፍለጋ እንደማያደርግ ስላወቀ አልተጨነቀም። በደብዳቤ ውስጥ ያሉትን መመሪያዎች በመከተል ወደ ፎርት ሃንኮክ የሚሄድ አውቶቡስ ተሳፍሮ ወደ ሜክሲኮ ተሻገረ። ከዚህ በፊት ተሰምቶት የማያውቅ የነጻነት ንፋስ ፊቱ ላይ ነፈሰ። ከጥቂት ቀናት በኋላ ሬድ ፓስፊክ ውቅያኖስ ላይ ደረሰ። ጥርት ያለ ሰማያዊ ሰማይ፣ ጥልቅ ሰማያዊ ባህር፣ ረጋ ያለ የባህር ንፋስ። በለስላሳ ሸዋማ የባህር ዳርቻ ላይ ሁለት ለረጅም ጊዜ የተለያይተው የቆዩ የቀድሞ ጓደኛሞች በመጨረሻ ድጋሚ ተገናኙ። አንዲ ምንም እንኳን በግፍ ተፈርዶበት በአስቸጋሪው የሻውሻንክ እስር ቤት ውስጥ ቢኖርም ተስፋ አልቆረጠም። ወደፊት ጥሩ እንደሚሆን ያምናልና ሁልጊዜ ከምርኮ ለማምለጥ መንገዶችን ይፈልጋል። አንዲ ከሻውሻንክ እስር ቤት ብቻ ሳይሆን ነፍሱን ካለፈው መከራና ስቃይ አውጥቷል። የሻውሻንክ የእስር ቤት ህይወት ፊልም ብቻ ሳይሆን የሰውን መንፈስ ጥንካሬ የሚያሳይ ታሪክም ነው። በተስፋ እንድናምን፣ እንድንጸናና ሁልጊዜም ለህይወታችን መልካም ነገሮች እንድንዋጋ ያበረታታናል። የዛሬው ታሪክ በዚህ ያበቃል። የፊልሙን ማጠቃለያ ስለተመለከቱ እናመሰግናለን። ተመሳሳይ የፊልም ማጠቃለያዎች እንዲደርሷችሁ ሰብስክራይብ፣ ላይክ እና ኮመንት ማድረግ አትርሱ። መልካም ጊዜ